እንኳን ወደ ነፃው ክላስ በደህና መጣችሁ። በዛሬው ቪዲዮ ጤነኛ ፈጣንና ስል የሆነ አእምሮ እንዲኖራችሁ የሚያደርጉ ለየት ያሉ ኤክሰርሳይሶችን እንመለከታለን። ከዚህ በፊት ያወራናቸው እንደ ሜዲቴሽን እና ጆርናሊንግ ያሉ ልማዶች ትኩረትና ጥራት እንድናገኝ ቢረዱንም የአእምሯችንን የማሰብ ፍጥነትና ችሎታ ግን አይጨምሩትም። ለዛም ነው እነዚህን 7 በሳይንስ የተረጋገጡ ቀላልና ደስ የሚሉ ኤክሰርሳይሶች ይዤላችሁ የመጣሁት። ሁሉም የራሳቸው የሆነ የሚያበረክቱት አስተዋጽኦ ስላለ አንዱንም እንድትሰሉ አልፈልግም። በተለይ 7ኛው በተፈጥሮ ሻርፕና ፈጣንን ብላችሁ የምታስቡም ከሆነ በእነዚህ ኤክሰርሳይሶች ራሳችሁን ፈትኑ። ሌላ ማብራሪያ ስለማያስፈልግ ቀጥታ ወደ ቪዲዮ እንሂድ። ኤክሰርሳይዝ 1 ደስትሩፕ ቴስት። በዚህ ኤክሰርሳይዝ በተለያዩ ቀለማት የተጻፉ ቃላትን ትመለከታላችሁ። የእናንተም ስራ የሚሆነው የእያንዳንዱን ቃላት ቀለም መጥራት፣ ኖት ቃላቶቹን ማንበብ። ለምሳሌ አረንጓዴ የሚለው ቃል በቀይ ቀለም ከተጻፈ የእናንተ የምትጠሩት ቀይ የሚለውን ቀለም ነው። ተዘጋጁ። 3 2 1 ስታዩት ቀላል ሊመስል ይችላል፣ ግን ትንሽ አዳጋች ነው። አይምሯችሁ መረጃን በተለያየ መንገድ ፕሮሰስ እንዲያደርግ በማድረግ የማስታወስ ችሎታችሁን፣ ትኩረታችሁንና ፍጥነታችሁን ያሳድገዋል። ኤክሰርሳይዝ 2 የእጅ ቅንጅት። አሁን እጆቻችሁን በመጠቀም እንዴት አይምሯችሁን እንደምታሰሩት ላሳያችሁ። በቀኝ እጃችሁ ይህንን የሰላም ምልክት ታሳያላችሁ፣ በግራ እጃችሁ ደግሞ የኦኬ ምልክት። ከዛም የግራ እጃችሁን የሰላም ምልክት አድርጉና የቀኙን ኦኬ አድርጋችሁ መቀየር። ዓላማው በ10 ሰከንድ ውስጥ ምንም ሳይሳሳቱ 5 እጃችሁን መቀየር ነው። ተዘጋጁ። 3 2 1 ይህ ኤክሰርሳይዝ ማይንድ ቦዲ ኮኔክሽናችሁን በማሰራት ቅልጥፍናችሁን ይጨምራል። እናም እንዳልኳችሁ 5 በትክክል ከቀያየራችሁት እውነትም በተፈጥሮ ፈጣንና ሻርፕ ልትሆኑ ስለምትችሉ ወደ ቀጣዮቹ ኤክሰርሳይሶች እንሂድ። ኤክሰርሳይዝ 3 ብላይንድ ፎልድድ ቻሌንጅ። በዚህ ኤክሰርሳይዝ አይናችሁን ጨፍናችሁ ትናንሽ ስራዎችን ለመስራት መሞከር ነው። ለምሳሌ አይናችሁን ጨፍናችሁ ስማችሁን በወረቀት ላይ ጻፉ። ቀላል የሆኑ ልክ እንደ ክብ፣ 4 ማዕዘንና 3 ማዕዘን ያሉ ቅርጾችን ለመሳል ሞክሩ። ወይም ደግሞ በስልካችሁ የሆነ ነገር ለመጻፍ ሞክሩ። ግን አሁን ለምን አንሞክረው? ቪዲዮውን ፓውዝ አድርጉና ኮሜንት ላይ አይናችሁ እንደተጨፈነ ስማችሁን ጻፉ። 2 እድል ብቻ ነው ያላችሁ፣ ግን መዋሸት አይቻልም። ይህ ኤክሰርሳይዝ አይምሯችሁን በማነቃቃት የማስታወስ ችሎታችሁንና ስፓሻል ሜሞሪያችሁን ይጨምረዋል። ኤክሰርሳይዝ 4 የሹልት ሰንጠረዥ። ይህ ኤክሰርሳይዝ አይምሯችሁን ማጨናነቅ ላይ ያተኩራል። ይህም የአይምሯችሁን አጠቃላይ ችሎታ ያነቃቀዋል። በዚህ ሰንጠረዥ ውስጥ ከ1 እስከ 25 ያሉ ቁጥሮች ራንደምሊ ተዘበራርቀው ትመለከታላችሁ። የእናንተም ስራ የሚሆነው በ30 ሰከንድ ውስጥ ከትንሹ ቁጥር በመጀመር ሁሉንም ቁጥሮች ማግኘት ነው። ፓውዝ ማድረግ ወይም መመለስ አይቻልም። ተዘጋጁ። 3 2 1 ሁሉንም አገኛችሁ? ካላገኛችሁም ችግር የለው። ይህ ኤክሰርሳይዝ በልምምድ አይምሯችሁ መረጃን ፕሮሰስ የሚያደርግበትን ፍጥነት ስለሚጨምረው ወደፊት የበለጠ እየጎበዛችሁ ነው የምትመጡት። እንደዚህ አይነት የሹልት ሰንጠረዥ ኦንላይን ወይም በአፕ ማግኘት ትችላላችሁ። ኤክሰርሳይዝ 5 አይምሮን የሚያሰሩ የጭንቅላት ጨዋታዎች። ብዙ ጊዜ የምንሰማው ማንኛውም ጨዋታና ጌሞች ሱስ አስያዥና አደንዛዥ እንደሆኑ ነው። ነገር ግን ጥናቶች እንደሚያሳዩት አይምሮን ቻሌንጅ የሚያደርጉ ጨዋታዎች ውሳኔ መስጠትና የማስታወስ ችሎታችንን እንደሚያሻሽሉት ነው። ለዛም ነው ልክ እንደ ሱዶኩ፣ ቼዝ፣ እንቆቅልሾችና ወርድ ስክራምብል ያሉ ጨዋታዎችን እንድንጫወት የሚመከረው። እነዚህንም ጌሞች በአፕ ወይም በድረገጽ ማግኘት ትችላላችሁ። ኤክሰርሳይዝ 6 ብዙ የማትጠቀሙትን እጅ ማሰራት። ይህ ቀላል የሚመስል ግን ኃይል ያለው እንቅስቃሴ ነው። በዋናው እጃችሁ የምታከናውኗቸውን ተግባራት በሌላኛው እጃችሁ ማከናወን እንበልና ብዙ ጊዜ በቀኝ እጃችሁ ከሆነ ጥርሳችሁን የምትቦርሹት፣ የምትመገቡት ወይም የምትጽፉት፣ አሁን በግራኛው ያንኑ ስራ ለማከናወን ሞክሩ። ይህም አይምሯችሁ አዲስ የነርቭ ግንኙነት እንዲዘረጋ በማድረግ የአካላችሁና የአይምሯችሁን ቅንጅት ይጨምረዋል። እስካሁን ቪዲዮ ከተመቻችሁ በማታዘወትሩት እጅ ላይክ ለማድረግ ሞክሩ።
ኤክሰርሳይዝ 7 የቴክኖሎጂን ጥገኝነት መገደብ። በቪዲዮ መጀመሪያ እንዳልኳችሁ ይህ ወሳኙ ነጥብ ነው። አርቲፊሻል ኢንተለጀንስ በዘመነበትና ነገሮች በፍጥነት እየተቀየሩ ባሉበት ሰዓት ቴክኖሎጂ ህይወታችሁን በጣም ያቀለዋል። ነገር ግን በጣም ጥገኛ መሆን የአእምሯችሁን የመፍጠር ችሎታ ያቀነጭረዋል። ለዛም ነው ቀላል የሚባሉ ስራዎችን ያለምንም ነገር እገዛ መስራት ያለባችሁ። ቁጥሮችን በጭንቅላታችሁ ካልኩሌት ማድረግ፣ አሳይመንቶችንና ስራዎችን ያለምንም ኤአይ በራሳችሁ መስራት፣ እናም የሰዎችን ስልክ ቁጥር በጭንቅላታችሁ ለመያዝ መሞከር። ይህም የማስታወስና የመፍጠር ችሎታችሁን በማጠናከር በራስ መተማመናችሁን ሳይቀር ይጨምረዋል። ለሁሉም ነገር በስልካችሁ ከምትተማመኑ ያለሱ ነገሮችን ለማድረግ ራሳችሁን ቻሌንጅ አድርጉ። ይህንን የምለው ቴክኖሎጂን ከህይወታችሁ ለማስወጣት ሳይሆን አይምሯችሁን የመጀመሪያ የምትተማመኑበት መሳሪያ ለማድረግ ነው። እስካሁን ከተከታተላችሁና ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ ድጋፉን ያሳዩ። መልካም ጊዜ።